ኤለን መስክ ያሉት ከሚጠፋ የወለዱት ይጥፋ የሚል አይነት ሰው ነው ይባልለታል። እንደውም በአንድ ወቅት ወደ አንድ ሥራ እየሄደ መንገድ ተዘጋግቶ መድረስ ካለበት ሰዓት ያዘገየዋል። ይሄኔ እዛው መኪና ውስጥ እንደተቀመጠ በትዊተር ገጹ ላይ መሬት ቆፍሬ የመሬት ውስጥ ለውስጥ መንገድ እሰራለሁ ብሎ ለጠፈ። እንደ አውሮፓውያኑ አቆጣጠር በ2017 የመሬት ቁፋሮ በተለያዩ የአሜሪካ ግዛቶች ተጀመረ። እንደ አውሮፓውያኑ አቆጣጠር በየካቲት 2018 የተሳካ ሙከራ ተደረገ። ኤለን መስክ እንዲህ ያለ ሰው ነው። ደግሞም በአንድ ወቅት የተባበሩት መንግስታት ስብሰባ ላይ $6 ቢሊዮን ብናገኝ ረሃብን ከዓለም ላይ ማጥፋት እንችል ነበር መባሉን ሲሰማ $6 ቢሊዮን ምን አላት እኔ እሰጣችኋለሁ፣ ብቻ እናንተ እንዴት ታደርጉት እንዳሰባችሁ ጉዳዩን በዝርዝር አስረዱ ማለቱ ይታወሳል። ኤለን እንቅልፍ የሌለው የፈጠራ ሰው የመሆኑን ያክል አወዛጋቢም ነው ይባልለታል። ለምሳሌ በአንድ ሾው ላይ ቀርቦ ማሪዋና ሲያጨስ ታይቷል። እንደ አውሮፓውያኑ አቆጣጠር ከሚስቱ ጋር ከተፋታ በኋላ ታሉላ ራይል የምትባል እንግሊዛዊ ተዋናይ ጋር ግንኙነት ጀምሮ ነበር። እንደ አውሮፓውያኑ አቆጣጠር በ2010ም ተጋቡ። እንደ አውሮፓውያኑ አቆጣጠር በ2012 ደግሞ ተፋቱ። ድጋሚ እንደ አውሮፓውያኑ አቆጣጠር በ2013 ደግሞ መልሰው ተጋቡ። እንደ አውሮፓውያኑ አቆጣጠር በ2014 ደግሞ በድጋሚ ተፋቱ። እዚህ ላይ መቼም ጉዳዩ የጥንዶቹ ቢሆንም ለሰሚው ግን ግራ መጋባት እንደሚሆን እንገምታለን። ውድ የፌርማታ ቤተሰቦች፣ የዓለማችን ቁንጮ ቱጃር፣ አወዛጋቢው፣ ፖለቲከኛው፣ ዝነኛው የፈጠራ ሰው ኤለን መስክ ይህ ነበር። ቸር እንቆይ።